የዘፋኟ ወጣት አስደንጋጭ መጨረሻ። የአንድ መስጂድ ኢማም የሆኑ ሼህ እንዲህ ይላሉ። አንድ ቀን ከሱቤ ሶላት በኋላ አንድ የ13 ዓመት ልጅ ወደ እኔ መጥቶ አባቱ ለአንድ በጣም አስፈላጊ ጉዳይ አሁኑን እንደሚፈልጉኝ ነገረኝ። እኔም ከልጁ ጋር በመሆን በመስጂድ አቅራቢያ ወደሚገኘው ቤታቸው ሄድኩኝ። ቤት እንደገባሁ እድሜያቸው 50 ዓመት አካባቢ የሚሆን አባት አገኘሁ። እርሳቸውም ሼህ ሆይ ሴት ልጅ አሁን በጣም ሞት ላይ ናት፣ ቁርአን እንድትቀራላት ፈልጋለሁ አሉኝ። ወደ ልጅቷ ክፍል ስገባ ፊቷ በሂጃብ ተሸፍኖ ነበር። የሞት ጣር ላይ መሆኗን ስረዳ ላኢላሃ ኢላላህ ሙሐመዱር ረሱሉላህ በይ አልኳት። ደጋግሜ እንድትልም አበረታተኋት። ነገር ግን ምን ትል እንደነበር ታውቃላችሁ? ታላቅ በሆነው አላህ እምላለሁ አንድ ቃል ብቻ ነበር የምትደጋገመው፣ ወዮልኝ ደረቴ ጠበበኝ፣ ወዮልኝ ደረቴን ጠበበኝ። በመቀጠልም አስደንጋጭ የሆነና እንደ መብረቅ ያረፈብኝን ነገር ተናገረች። እንዲህ አለች፣ በአላህ እምላለሁ ከእሳት የሆነ መቀመጫዬን እያየሁ ነው። በአላህ እምላለሁ የእሳቱን መቀመጫዬን እያየሁ ነው። ይህንን እየተናገረች ነፍሷ ወጣች። ስለ ወጣቷ መጨረሻ ሁኔታ ምክንያት ስጠይቅ እንዲህ ነበር ያሉኝ። ምክንያቱም በዘፈን ፍቅር የተለከፈች መሆኗ ነው። ከቁርአን ይልቅ ዘፈን መስማቷን ታስቀድም ነበር። ስለዚህም ነበር ላኢላሃ ኢላላህ የሚለው ቃል ስትሰማ ደረቷ የጠበበው። አዎ ምናልባትም ይህ በጥቂት ሰዎች መጨረሻ በግልጽ ከታዩ ምልክቶች አንዱ ብቻ ነው። ገና አሁንም ቀልባችን ለመደንገጥ ወደ አላህ ለመመለስና የወደፊት ህይወታችንን መጨረሻ ሊያሳየን አልቻለም። ወደ ቀጥተኛው መንገድ ሊመራን አልቻለም። ብቻ ሁሌም እሱ ያውቅበታልና አላህ ሁላችንን መጨረሻ ያሳምርልን።